አንተ ማን ስለሆንክ ነው በቴኳንዶ የምትቀልደው? ችግር ካለ ጥሪ ምንም ጥቁር ቤልት ነው ያስቆጣ። ለዛውም ብላክ ቤልት አስረ አይኔ ቻይና ጉድሽን አላየሽ ልጅሽ ተደፈረ። እኔ ነካኝ። እኛ ብዙ መስዋዕትነት ከፍለንበታል። እንደዚህ አይነት ነገር ተሳስተ እንዳሰራ አራራ ኢትዮጵያ ውስጥማ ቀይ ጅን በስቷል ነው። እንዴት አድርጎ ቢያጠናገረኝ ነው? ወይ ኒሃው ዋሻ ችግር ካለ ጥሪ ምንም ጥቁር ቤልት ነው ያስቆጣ። ይተነተና ያጅረው ወይኔ ቻይና ጉድሽን አላየሽ ልጅሽ ተደፈረ። እኔ ነካኝ። አራራ ኢትዮጵያ ውስጥማ ቀይ ጅን በስቷል ነው። እንዴት አድርጎ ቢያጠናገረኝ ነው? ወይ አረፍ ቅቤን ገዝቼ ወደ ቤት የምመለስስ ወይኔ ሲሉኝ እኮ ነው። እናንተ ምን አገባኝ? አርፌ ኑሬን አልኖርም። የኛ ጃኪጃን የኛ ፋቂጃን ወይዘሮ ታኩር ነይ ቡና ፈርቷል። መጣሁኝ ሶስተኛው ላይ ላታላው ነው የሚጠሩኝ መቼም እርሶ። ይሄ ቪዲዮ ለታኩር አድርሱለት። አንተ ማን ስለሆንክ ነው በቴኳንዶ የምትቀልደው? የቴኳንዶ ዩኒፎርም ለብሰ ለዛውም ብላክ ቤልት አስረ ቅቤ መለቅለቂያ የምታደርገው ቴኳንዶ ነው የምታዋርደው ማለት ነው። ለማህበረሰቡ ምን አይነት መልእክት እያስተላለፍክ ነው? ቴኳንዶ አይጠቅምም እያልክ ነው። ህፃናት ሲያዩ ምን አይነት ስሜት ነው የሚኖራቸው ስለ ቴኳንዶ? እኛ ቴኳንዶ ብዙ መስዋዕትነት ከፍለናል ለቴኳንዶ ማለት ነው። ከኔ በላይም ሌላ ትላልቅ መስዋዕት የከፈሉ አሉ ለቴኳንዶ ማለት ነው። አንድ ብላክ ቤልት ያሰረ ሰው አንድ የቴኳንዶ ብላክ ቤልት ያሰረ ሰው ትክክለኛ ቴኳንዲስት ማለት ነው። አሁን እንዳሉ አይነት አይደለም። ትክክለኛ ብላክ ቤልት ያለው የቴኳንዶ ብላክ ቤልት ያለው 100 ሰው ማጋደም ይችላል። አይደለም አንድ ሰው ማለት ነው። ለምን ቴኳንዶ ወታደራዊ አርት ነው። ሲመሰረትም የመሰረተው ጀነራል ነው፣ ወታደር ነው። እንዳንተ አይነት እዚህ ትርኪ ምርኪ ተራ ነገር ለሚሰራ ወጥቶ ቴኳንዶ መንካት አይችልም ማለት ነው። እኛ ብዙ መስዋዕትነት ከፍለንበታል። እንደዚህ አይነት ነገር ተሳስተ እንዳሰራ ተሳስተ ማለት ነው። ብዙ መስዋዕትነት የከፈልንበት ልቤ እንደ እንቁላል ቦጭ እያለልሽ ነው። ለምንድን ነው ማትረጅኝ? እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው። ሰፈር አይሆንም። ለምንድን ነው አይሆንም ትይኝ? እኔ ላንቺ የአማርኛ መጽሐፍ ይዘሽ ሳትመጪ አራተኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ። ይገባኛል። ግን አካባቢ ሳይንስ ላይ ያለው እኮ በሪ ሎጋችን እኔ ነኝ የገባውልሽ። መስዋዕትነት ከፍዬብሻለሁ። ተረድቻለሁ። ይሄ ወንድሜ የሚመጣበት ሰፈር ነው። ተረድቻለሁ። ወንድምሽ ምን ይፈጥራል? እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር። ላንቺ ብዬ ነው እንጂ እስር ቤት ምናምን 2 አመት ገብቼ ወጣው ሰው ነኝ እንዴ እኮ። ይገለሃል። ማን ነው የሚገለኝ? የቱ ነው? እንደውም መጣ እየነገርኩ ነበር። አረ ወንድምሽ እና ምን ሊፈጥር ነው? ምን ሊሆን ነው? አራት ሰሞን ላንቺ ይሉኝ እሜቴ ቃሪያዋ ምርጥ የምታቃጥል ቃሪያ ናት። 25 አድርጊያለሁ። ቲማቲሙ ግን ለቁርጥም ለስልስም ስለሚሆን ከ30 ብር ፍንክች አይደለም። የፈለገ ይቀራል እንጂ እኔ በጉልበቴ የምተዳደር ልጅ ነኝ። እና ሰፈር ውስጥ ምንድነው መኳት? ቶሎ ብለሽ ገዝተሽ ሂጂ። እዚህ ጋር አትዘብዘብ። ቶሎ ቢያፍጥኝ። እሺ ማማ ብርቅ ሄድ ሰላም በይልኝ። ብሩን ራሴ መጥቼ ወስዳለሁ። እሺ ከቤት ሰላም በይልኝ። ወንድምሽ ነው እንዴ? ህንጻ የሚያክል ወንድም ወልደውት ነው ገምተውት ነው። ቃሪያን በ50 ሽንኩርቷን በ10 እንደዚህ ጎረምሳ ጌታ ነው የሚጠብቃል። ታች ሰፈር ያበደ ቃል ያዩት አሁን ግብት ቀጥታ ነው ነው እንደሷ አትልበስ። በእናትህ ባንዳይ ነው ባለፈው ፍሪጅ ታች ሰፈር አንተ ነው ያስከ ባንዳይ ነው አርጋ በስነት አልበስ እንደ ባለፈው አርግና ገላ ነው ናን ይዛውን ቀጥታ ነገረስ አማረኝ ነገርና አንተና ታሽ ዛሬ ሲያስጠላ ላቢያጆ ቤቷ ተከፈተች ነው የምልሽ። ነው አባቴ እንዝርት የሆነ ቂጥ በስቶት ሄደ ነበሩ። ታም በኋላ ሳያሉ ያከረፈት የለም ዛሬ በአንድ አይኔ ምን አባል ታረገባ እዚህ ግቢ ውስጥ? አረ እኔ ብቻ አይደሉም የገባሁት፣ 2 ነን። ጠራውሽ ጓደኛን ቶሎ በል አፍጥነው። የት ነው ያለው እሱ? ጀርባዬን ዜብራ አደረከው ገረፈ። ቆይሽ ልደውልለት። እሺ ደውልለት ቶሎ በል። ሄሎ። አረ ፋፋ ኩሽና ዳይመንድ እየፈለቀ ነው። እኔ ያልሽ ያልኩትም ቶሎ በይ የፈጠነ ስታይል። አንቺ የታለቀው በእናትሽ ነይ ቶሎ ይዘው። የታለቀው ይወዱ እኔ አሁን ይሄ ነው እንዴ? አይገርም አይገርም እንዴ? አንተ ያበደ ቃደል ያብድ ግን እሱ ያብዳል። አሳስከኝ ጣይኔን አስበላኝ። አረ
ምን ነው በዶላሩ በቀጣሽ ያያችሁ አትለፉን 5-10 ጣል አድርጎልን እኔ ምን ይሄ ስንት ነው 14 አያ ምንም አልሆንኩም እኮ እኔ እኮ አይጽፍም እኮ በእግሬ ሞክላሉ እንጂ እስኪ ብራቮ በል እናቴ ልጅ እኔ እስከዚህ ወልሻኝ ወይኔ ወንድሜ ወይኔ ኧረ ንቃ ማን የፈሰው ኧረ እንደው ሙቼ እንኳን ልረፍበት በእናትህ አንተ ግን ቀስ ብለሽ ብራውናት በላም እንደ ሌላ ሰው ሰላር እንዴ እስኪ ዞር በለለት ልጁ ይሙትበት በእናትህ ሞት ደግሞ እንዴት ነው የሚሸተው በእናትህ ዝርዝር ሄድ ከዚህ ቀብሬ ላይ እንዳትገኝ አፈር አባ ብላው እና ቅበረኛ እሺ ወንድሜ